ቅመማ በደንብ ንገሪ። እሺ ሌላ ቀን እነግረዋለሁ። ግን አሁን የምናወራው ነገር አለ። ምንድን ነው የምናወራው? ኧረ ንገሩኝ። ምንድን ነው? ነው በሆነ ካለ የተፈጠረ ችግር አለ? ሙላ ሞገስ ጋር ነው። እሱማ ግልጽ እኮ ነው። አምነ መቀበል ብቻ ነው የከበደ እና አሁን ደግሞ አምነ መቀበል አለብን። ምኑን ነው አምኜ የምቀበለው? ሞገስ ሚስቴን እንደቀማኝ ከገዛ ሚስቴ ጋር እንደተጋደመ ይሄን ነው የምቀበለው? የ80 ሚስቴን እንደቀማኝ ይሄን ነው አምኜ ተቀበል የምትይ? እሺ ምንድን ነው የሆንከው? አንቺ ከርሞ ጥጃ ነሽ እንዴ? እየነገርኩሽ መልሰሽ እዛው። አረ በፈጠረሽ ስማ ዝና፣ እነ ብሩክ ቤት እኮ ሄጄ የክስን ወረቀት ሰጠዋቸው። ያው የይግባኙንም ማለት ነው። ምንድን ነው ያልሽው? ቤቱ እንዳልተሸጠ ነገርሻቸው? አዎ። ምን ነው መናገር አልነበረብኝ? ምንድን ነው የሚሻለኝ? አንቺ ምን አይነት መሀይብ የሆንሽ ሰው ነሽ? ምን ያህል ብትደደቢ ነው ግን እንደዚህ የምታረጊው? በሏ ነገሩኝ። ምንድን ነው የምታፈገፍጉት? መድብል ብሩክ ቤቱን አልሸጠውም ማለት? ቦራ ቤቱን ሽጦ ምሳሌ እንዳሳክማት ነበር የምናውቀው፣ ግን ቤቱ አልተሸጠም እያሉ ነው አሁን። ቆይ እናንተ እንዴት አወቃችሁ? ማን ነገራችሁ? ያቺ ማለት ናታ። ቤቱ አልተሸጠም የውርስ ክርክሬን እንደገና ከፍታለሁ እያለች እኮ ነው። እርግጠኛ ናችሁ? ኪድዬ ቆይ ታዲያ ገንዘቡን ኬት አምጥቶ አሳከማት? እኔ እንጃ። እኛም እሱን እኮ ግራ ይገባል። ማህሌትስ እንዴት ልታውቅ ቻለች? አላውቅም ወንድሜ። አንድ ነገር ቢሆን እነዚህ ሰዎች አይተርፉ። እነማን? ዝናነ ማለት ዳጣ። የማህሌትን ቤት ታውቂዋለሽ? የኤፍራታ ነው አውቀዋለሁ። ነይ አሳይኝ። እንዴ ለምን? ነይ ተነሽ አሳይኝ ያልኩሽ ነው። እንዴ ኧረ በቃ ተረጋጋ። ወስዳለሁ። በቃ እዚህ ቤት ጉድ ሊፈላ ነው። ምን ያክል ማሰብ እንደው አይምሮ ቢሳንሽ ነው ቤታቸው ድረስ ሄደሽ የነገርሻቸው? ይቅርታ፣ በጣም ይቅርታ ዝና። ይቅርታ ተበይኝ። ይሄ ስራሽማ ያስገድልሻል። ቤተሰብ እንዴት ናችሁ? ሰላም ናችሁ? አለን እግዚአብሔር ይመስገን። እንግዲህ ቪዲዮን ሲጀምሩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ልጆች እያበረታቱኝ አዲስ ጀማሪ ነኝ። እንግዲህ ዛሬ በአዲስ ድራማ ከች ብለናል ማለት ነው። ምሳሌ ድራማ በጣም ደስ የሚል ቆይታ ነበረ ማለት ነው። እንግዲህ ወይዘሮ ማለትም ዛሬ እጅ ከፍንጅ ተይዛ ታንቃለች ማለት ነው። እንግዲህ አሁንም አያዋጣሽም ዝና፣ አያዋጣሽም፣ ብትርቅ ይሻልሻል። ከኋላ ቱን እያልሽ አንቺ ራስሽን አደጋ ላይ ተጠያለሽ ማለት ነው። አቅምሽን አውቀሽ ግቢ ማለት አያዋጣሽም ዝና ማለት ነው። ምክንያቱም እሱ ማንነቱን አታውቂውም፣ ውስጡን አታውቂውም፣ ውጩን እንጂ በስድብ ራሱ ጥርግርግ አድርጎ ሲነግርሽ የዛን ጊዜ እንኳን አትነቂም። ኧረ ልብ ይኑርሽ ንቂ። እና ዛሬ ታንቃለች ማለት ነው። እሱን አጃቢና የእሱ ቦዲ ጋርድ ነበረች እና ዛሬ እሱ ካላከማሊ አሰቃይቶታል ማለት ነው። እስከ ዛሬ ድረስ እንኳን በስድብ ነበር የሚያጥረገርጋ፣ ዛሬ ደግሞ በማነቅ ላይ መጥቷል ማለት ነው። ነገ ደግሞ በህይወትሽ ላይ ጠብቂ ማለት ነው። እሷም ጥሩ የሰራሁና መልካም የሰራሁ አስመስላ ለዝና ቤቱ ድረስ እኮ የብሩኬ ቤት ድረስ ሂጄ የክስ ወረቀቴን ሰጥቻቸው መጣሁኝ። ቤት ውስጥ
ቤቱ እንዳልተሸጠ ስለነገርከኝ ምናምን በላ ስትነግረው እሱ ደግሞ በጣም አበደ ሰከረ ማለት ነው። እንዴት እንደዚህ ታደርጊያለሽ? ቤታቸው ድረስ ያልሻልሽና ቤታቸው ድረስ ሄደሽ እንትን ታያለሽ ማለት ትሰጫቸዋለሽ ማለት ነው። እንዴት አድርጌ ልንገርሽ? እያደረ ጥጃ እያላት ነበረና እንግዲህ አንቺም ልብ ይኑርሽ፣ እሱም አይጠቅምሽም ማለት ነው። የራስሽን ህይወት አበላሽተሽ የሰው ህይወት ደግሞ ገብተሽ አታበላሽ ማለት ነው። በሞገስና በሉላ ላይ የምትሰሪው እንትን ገና አሁንም ይበቀልሻል። የእነሱ ንጹህ ፍቅር ነውና አሁንም ገና ይበቀልሻል ማለት ነው። አሁንም ባጭሩ ብትመለሽ ይሻልሻል፣ ያዋጣሻል። እንግዲህ ዝናም እንዴት ታደርጊያለሽ ብሎ በማነቅ ላይ ይገኛል ማለት ነው። እንግዲህ ብሩኬ እስካሁን ድረስ አድራሻው አልተገኘም። እኛንም እያሳሰበን ነው። ወንድሙም በጣም ተጨናንቋል ማለት ነው። እንግዲህ እሱም ሳላገኝ እንዴት ነው ሆኖ እኔም እስር ቤት ነው እየከረምኩት ሂጄ ማስመልከት አለብኝ፣ እንዴት ዝማ መሆን የለበትም እያለ እሱም ራሱ በጣም ተጨናንቋል ማለት ነው። የብሩኬ ወንድም እንግዲህ ፈጣሪ ይርዳችሁ፣ እሱም ለመገኘት ያብቃው ማለት ነው። እነሱ ራሱ ቤቱ ባለመሸጡ አያውቁም ነበረ። አልተሸጠም ብለው በሚነግሯቸው ሰዓትም በጣም ነው የተደናገጡት። እንዴት እንደዚህ ከሆነ እስከዚህ ድረስ ምስጥ ነው ወይ እንዲደበቀን እያሉ ይገኛሉ ማለት ነው። ከየታንቶን ያሳከማት ምናምን ይላሉ ማለት ነው። እንግዲህ የታከመችበትም አልታወቀም፣ ቤቱም አልተሸጠም ማለት ነው። ክሷንም የመሰረተችው ቤቱ አልተሸጠም በተባለችው ወሬ ይዛ ነው ማለት ነው። ማህሌት ይሸጥም አይሸጥም ግን ገና እንትኑ አልታወቀም፣ ቁርጡ አልታወቀም እና ገና የዝናን ወሬ ይዛ እንደዛ ያደረገች ማለት ነው። ዝናም ከእሱ ላይ እንድትርቀው ነው እንዴት ሴራ የሰራው ማለት ነው። ምክንያቱም እሱም ብር ስለምትለው እንደዛ አድርጌ ሰዳት ከኔ ትንሽ ትርቃለች የሚል ሀሳብ መሰለኝና የጠነሰሰው እንደዛ መስሎኛል እሱ ያደርግ የቻለው ማለት ነው። እና አሁንም ንቂ እያንቀላፋሽ ነው ወይዘሮ ማህሌት፣ አሁን ገና አልነቃሽም ማለት ነው። እሷም በቤታቸው ሄዳ በምሰጥባቸው ሰዓትም ምሳሌ እና ደግሞ ዳጣ ቅድስት ነበሩ። በጣም ነው የደነገጡት፣ ከምንም በላይ የደነገጡ እንዴት እንደዚህ ይሆናል እያሉ ነው የደነገጡት ማለት ነው። መልምልም በመጣ ሰዓትም ለመልምል ለመናገር ራሱ በጣም ፈልገው ፈሩትና መጨረሻ ላይ ነገሩት ማለት ነው። እንደዚህ ሆኗል፣ እንዴት እንደዚህ ሆነ እያሉ በሚነግሩበት ሰዓት አታስጨንቁኝ፣ ምንድነው ያለውን ነገር ነገሩኝ፣ ምንድነው ችግር ተፈጥሯል እንደ እያለ መልምልም ጠየቃቸው ማለት ነው። እሱም ወንድሜ አንድ ነገር ቢሆን መቼም ቢሆን ከነሱ ላይ አልወርድም፣ አልለቃቸውም። ስለዚህ ነይ ይዘሽ ሂጂ ማለትም ቤት ታውቂዋለሽ እንዲህ እያለ ዳጣያን ሲጠይቃት ነበረ። ዳጣያም አለቀልን እንግዲህ እያለች የዚህ ቤት ጉድፈላ እያለች ተነስታ እሺ በቃ ሂጅ አሳይሃለሁ፣ የማህሌት ቤት ሳይሆን እሺ አሳይሃለሁ ችግር የለም እያሉ እነሱም ተያይዘው ሂደዋል ማለት ነው። እነሱ ግን ቤት ውስጥ የሉም ወጥተዋል ማለት ነው። ግን እንትና አላሉም አልደረሱም። ቡሪ እንትና ሞገሴም አልቆልሽ ነበረ ዛሬ በጣም አልቆልሽ ነበረ እርሜ ለመልመል እንጂ መልምል ባይኖር እስከ ህይወትም ድረስ አሰግቶ ነበር ማለት ነው። እንደዚህ ወንድ ልጅ መንቀጥቀጥ ምንድን ነው? እንኳን ወንድ ልጅ ባል መሆን አይደለም እንደዚህ ሆነ ባል ልትሆን አይደለም ጎረቤት አላረግም ለኔ ብኮን ማለት ነው። ሰምታል እና በቃ አሁን ጀግንነቱ ተገንቶልሃል ማለት ነው። ዝናዬ ጀግና ሰው አግኝታል። ጉራ ብቻ ስትቸረችር አሁን የማይጎራ ምንም አይል በተግባር የሚያሳይ ሰው መጥቶልሃል ማለት ነው። አሁን እንግዲህ ይሄን ነው የምፈልገው አይደለ? እንግዲህ እጅ ከፍንጅ መሆን እና አሁን እንግዲህ በጣም በከባድ ፍለጋ ላይ ይገኛል ማለት ነው። ይሄን የሚያሰሩትም ይሄን ሴራይ የጠነሰሱትንም የትም እንዳደረጉትም ቡሪኬን ለመፈለግ በጣም እየተናገረ ነውና ይገኛል የሚል ተስፋ አለን። ግን እንደዚህ የደበቁት በሴራ ይሆናል። እሱን ስንደብቀው እነዛኞቹ ይገኛሉ በሚል በሴራ ይሆናል። እንግዲህ ሞገሴና ሉላይም ከዚህ እንወጣለን፣ እዚህ ታስረን እስከ መቼ ድረስ ነው? ወደ ገጠር እንገባለን፣ እናስተካክልና አንዳንድ ነገሮችም እናስተካክላቸዋሉ እያሉ ነው የሚገኙት ማለት ነው። እሺ እናንተ የፈለጋችሁበት ሂዱ። እኔ ግን ወንድሜን ሳላገኝ የትም አልሄድም፣ መተኛት ራሱን የተቃተኝ እንዴት ነው እንደዚህ ሆነው እያለ መልምልም እየተበሳጨ ይገኛል ማለት ነው። እንግዲህ ዳጣይም በጣም ደስ በሚልበት ሁኔታ ላይ ናት ማለት ነው። ከቤተሰቦቿ ጋርም ተገናኝታ እነሱ ጋር ላይፏን ተሳልፋለች ማለት ነው። በመጨረሻም እንደሚገኝ ቡሩኬ ባለሙሉ ተስፋ ነን ማለት ነው።
እንግዲህ በሰላም ያገናኛችሁ እንላለን። ቀጣይ ላይ እስከምንገናኝ መልካም ጊዜ መልካም ቆይታ እንላለን ቤተሰቦች።